ምሳሌ የሚነገርበት ምክንያት አንደኛ ከማያውቅ ሰው ለማያውቅ ሰው ነገር ለማቅለል ምሳሌ ይመሰላል። ነገር ለማቅለል፣ ለማስረዳት፣ ለመግለጥ ምሳሌ ይመሰላል። አይምሮው ረቂቅ ለሆነው ልቡናው ከህሊናው ለተስማማለት ሰው ደግሞ ያለ ምሳሌም ይነግሩታል ይረዳልም። ሁለተኛ ደግሞ ምሳሌ ተመስሎ የሚነገረው ከክፉ ሰዎች ምስጢር ለመሰወርና ሀብተ መንፈስ ቅዱስ እንዲሁ በስንፍና የምትገኝ ስላልሆነች ጥረው ግረው ለፍተው እንዲያገኟት በምሳሌ ይመሰላል ማለት። አይምሮ ላለው ሰው ምሳሌ ይመስሉለታል፣ ላለው ሰው ይሰጠዋል፣ ይጨምሩለታል ይላል። አይምሮው ለቀና ሰው ምሳሌ መስለው ይነግሩታል፣ ምስጢሩን ተርጉመው ይጨምሩለታል። አይምሮ ለሌለው ሰው ግን ያኑ ምሳሌውን ይመስሉበታል እንጂ አይመስሉለትም። አይምሮውን ነስተው በግዕዘ እንስሳ ያቆሙታል። ምሳሌውን ከመረዳት ወደ አለመረዳት ያወጡታል፣ ምስጢር ይሰውሩበታል። ስለዚህ ምሳሌ በመጽሐፍ ተመስሎ የተጻፈበት ምክንያት አንደኛ ምስጢር ለመግለጥ ነው፣ ሁለተኛ ምስጢር ለመሰወር ነው። ምስጢር ለመግለጥ አይምሯቸው ለቀና ለበቁ ለቅዱሳን፣ ምስጢር ለመሰወን ጽነት ላለባቸው ለመናፍቃን፣ ለስጋውያን፣ ለአጋንንት ምስጢር ይሰወርባቸዋል፣ በምሳሌ ይነግሩባቸዋል። እነሱ ሰሙን ይዘው ይኖራሉ፣ ቅዱሳን ደግሞ ወርቁን ያገኛሉ።